አንዳንዶቹ አባቶች ጋር ምጃለሁ ተናጠልም ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም። ብቻ ክርስቶስና ወላዲተ አምላክ እናትነቷ አማላጅነቷ ስላለ በእማላጅነቷ በጠብቆቷም በልተንም እናድራለን ጠጥተንም እናድራለን ተጠብቀንም በክርስቶስ ጠባቂነት እንኖራለን። በቅዱሳን መላእክት ፈጣን ተራዳይነት እየኖርን ያለን። ህዝበ ክርስቲያኑስ ሰምቷን አልሰማም? ከሰማስ ምን ላይ ደረጃ አለ ለአንተ ጠበቃ የሚቆምልህ? ምናልባት ጠበቃ የሚቆሙልኝ ቅዱሳን መላእክትና ወላዲተ አምላክ መብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነች። ምእመናን የሰሙት በእጣት የሚቆጠሩ ናቸው። ምናልባት የዕለት ጉርሳችንን እየሸፈኑ ነው የምንኖረው። በእጣት የሚቆጠሩ ናቸው። የዕለት ጉርስ ምንም አቅም ያላቸው ሆነው ሳይሆን ምናልባት ትንሾች ናቸው። ያው እነዚህ ናቸው ያሉት። እነዚህ አባቶችና እነዚህ እናቶች ናቸው ጎናችን ያሉት። ምእመናን አልሰማም። ምናልባት አሁን ምእመናን ሁሉ ይሰማን ብዬ አስባለሁ። ያው ብቻ ግን ጋዜጠኞችም ጠይቀው ነበር ግን ለልጆች አደጋ ይደርሳን በማለት ለጋዜጠኞችም ቃሌን አልሰጠውም። በተደጋጋሚ ሌሎች ጋዜጠኞች ጠይቀው ነበር። ለልጆች ግን አደጋው ስላለ ብዬ ፋና ቲቪ ሬዲዮ ጣቢያ እነሱም ጠይቀውኛል። እንትን ደግሞ አዲስ ቲቪ ነው ማን የሚሉት እሱም ጠይቆኛል። እንደገና ደግሞ ኢሳት የሚባል ቲቪ ወደ ሆነ ቦታ ላይ ቢሮ ያላቸው እነሱም ጠይቀው ነበር። ፍቃደኛ አልሆንኩም እስካሁን። ምናልባት ከዚህ በኋላ ግን ፍቃደኝነቴን እንትን ልል ይችላል። ለምን ለቤተሰቦቼ ስል ቤተሰቦቼ እንደ ዜጋ አይደለም እየኖሩ ያሉት ወይም እንደ ሰው ልጅ በነፃነት እየኖሩ አይደሉም። የነሱን ነፃነት ግን እጅግ በጣም ፈልጋለሁ። ያ በስሜ ደግሞ ዲያቆን ቢንያም ብሎ የሚያወጣውን ሰውዬ ስም አለው በስሙ ማውጣት ይችላል። የክርስቶስ ተቆርቋሪ ከሆነ ስሙን ደብቆ ክርስትና የለም። ምናልባት ቅዱስ ጴጥሮስ በሮም ላይ ማነው ቅዱስ ጴጥሮስ ሲያስተምር በቅዱስ ዮሐንስ ስም አይደለም ወንጌልን የሰበከው ስለ ክርስቶስ የሰበከው። ቅዱስ ጳውሎስም በጴጥሮስ ስም አይደለም የሰበከው በስማቸው ነው። በስሙ መስበክ ይችላል። አለዚያ በስተቀር ደግሞ መንግስት በዚህ ሰውዬ ላይ ወይም ደግሞ ህዝበ ክርስቲያኑ በቃ ምላሹን ወይም ደግሞ መፍትሄ በዚህ ሰውዬ ላይ እንዲያቆም ፈልጋለሁ። ከጠየቁኝ እኔን ይጠይቁኝ እኔ መልሳለሁ። በእኔ ላይ አንዴ እንትን ብሏን ግን በእኔ ስም በእኔ ፎቶግራፍ ሰዎች አይጠቀሙ። ትክክለኛው ዲያቆን ቢንያም ማለት 2001 ላይ 2001 ነሐሴ 27 ቀን 2001 ነሐሴ 27 ቀን ቅድስት ልደታ ለማርያም የሚወጣ ጋዜጣ አለ። በ2001 ነሐሴ 27 ቀን የወጣውን ጋዜጣ ስለ እውነተኛው ስለ ትክክለኛው ቢንያም ቤተክርስቲያን በጋዜጣ አውጥታለች። ጋዜጣውም አለ። በክርስቶስ ላይ ለተዘባበተው ለሳድቅ መሐመድ የተሰጠ ሃይማኖታዊ ምላሽ የሚል ጋዜጣ አለ። በዚያም በዝርዝር አስቀምጠውታል እና ያን ጋዜጣ ሄዳችሁ ጠይቃችሁ እውነተኛውን ቢንያም ማወቅ ትችላላችሁ። እውነተኛው ቢንያም ደግሞ ሐሰትን ከእውነት ጋር አትቀላቀል በሚለው ሲዲ ነው የሚታወቀው። እርሱ ከመጀመሪያ ነፍሰ ገዳይ ነበር በሚል ታውቋል። እና ሰዎች ደግሞ ዲያቆን ቢንያም ፍሬው በሚል በእንግሊዘኛ ስሜን ለቀውታል። ሲዲውም ተለቋል። እዚያ ላይ ፎቶውንም ማንነቱንም ማወቅ ትችላላችሁ። እና ሙስሊሞች ደግሞ በሰጡት ላይ እዚያ ምንም የነሱን እይት ማለት አልችልም። ልጁ ዲያቆን ቢንያም በሚለው በአማርኛ በሰጠው ላይ በዚያ ላይ እነሱ የሰጡት ምላሽ አለ። በዚያ ላይ ማየት ይቻላል።